ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ከሁለት ወንድሞቼ ጋር ተገናኝቻለሁ። ስለ ረመዳን ያላቸውን እቅድ ይነግሩናል። ወንድም ሐምዛና ወንድም አቡኪ የሚሉንን እንስማ። ወንድም አቡኪ ስለ ረመዳን ምን አቅደሃል? ምን የምትነግረን ነገር አለ? እስቲ ቢስሚላህ። በአሁኑ ረመዳን ካቀድኳቸው ነገሮች መካከል አንዱ ላስት ይር ያለፈው ረመዳን የሰራናቸው ብዙ ስህተቶች፣ የሚጸጽቱ ስህተቶች አሉ። ለምሳሌ ይህን ኒዕማ ለመጠቀም የረመዳንን ኒዕማ ለመጠቀም ራሱ ትልቅ ስህተት ነው። በዚህኛው ዓመት ካለፈው ዓመት የተሻለ ቁርአንን ቂርአት ሱናዎች ላይ መተግበር፣ ሰደቃ ላይ መተግበር እንዳልጸጸት ድጋሚ እንዳልጸጸት በማቀድ አሪፍ የዒባዳ ጊዜ ለማሳለፍ ወርጬ ተነስቻለሁ። ለጊዜው ያለኝ እቅድ ይሄ ኢንሻአላህ። እስቲ ወንድም ሐምዛ ደግሞ ምን የሚለናል? እኔ አንድ ነገር ሞር ራሴን ወደ አላህ ማስጠጋት ነው የምፈልገው። ከአላህ ጋር በደንብ መታወቅ ነው የምፈልገው። خلاص ይሄን ብቻ ነው የምፈልገው። ምናልባት በረመዳን ውስጥ ህይወቴን ከአንዲት አያ ጋር ማገናኘት ሊሆን ይችላል ምናምን